ይስጥልኝ የልደታ ቲዩብ ቤተሰቦች። ዛሬ ኪዳነ ምሕረትም አይደለች እንኳን አደረሰን ለወራዊ መታሰቢያዋ። በአንዳንድ ቦታዎች ደግሞ ቅዳሴ ቤቷን የሚያከብራሉ እንደ ዓመታዊ በዓል አድርገው ማለት ነው። በዚሁ አጋጣሚ ግን አንድ መረጃ ብዙዎቻችን ምናልባት ላናቅ እንችላለን፣ አብዛኞቻችን ግን እናውቃለን። ያወቅነውን ማጋራት ደግሞ አንደኛ በረከትም ስለሆነ ለዛም ነው። እንግዲህ ብዙ ጊዜ እንደምናየው በዩቲዩብ በተለያዩ ፖስቶች ላይም በማስታወቂያ ላይም ሊሆን ይችላል። እንዲሁም አንዳንድ አብያተ ክርስቲያናት ኪዳነ ምሕረት ስዕሏ የቤተ ክርስቲያኑ እንደ አንድ የኪዳነ ምሕረት ቤተ ክርስቲያን መሆኑ ለማሳወቅ ያህል ደግሞ ያው በሩ ላይ የኪዳነ ምሕረት ብለው የሚለጥፉት ስዕል አለ። ጥሩ ነው። እግዚአብሔር በዚህ በኩል ደግ አምላክ ስለሆነ ችግር የለም ምንም ብናደርግ። ነገር ግን ስዕላት ያው የሚወክሉት ወካይ አላቸው። ስለዚህ በትክክል ወክለን ብንገለገልበትስ የሚለውን ስለ ቅዱሳት ስዕላት ማወቅ ያለብን ነገሮችን ብናቅ የተሻለ ደግሞ ሳናቅ ከምናደርገው አውቀን የምናደርገው የተሻለ ነው አይደለም እንዴ? ስለዚህ በዚሁ መሰረት የኪዳነ ምሕረት ስዕል የሚለጠፈው በተለያዩ ፖስቶች ላይ ተምብኔል ላይ ዛሬም ራሱ እያየው ነበር። የተለያዩ ዩቲዩብ ቻናሎችን እየጎበኘው ነበርና ላይቭ በቀጥታ ለማስተላለፍ ተምብኔል ያደረጉት ላይ የኪዳነ ምሕረት ስዕል ብለው ፖስት ያደረጉት ምንድነው? ይሄኛው የምታዩት ስዕል ነው ማለት ነው። በእውኑ ይሄኛው ስዕል የኪዳነ ምሕረት ስዕል ነው ወይ? እኔ ብዙ ጊዜ አያለው ግን ቅር ይለኛል። ማለት ትክክለኛ የሚወክለውን መግለጽ ስላለብን ማለት ነው። ስለዚህ ይሄኛው ስዕል ምን ነው የሚያመለክተው? ኪዳነ ምሕረት ለመባልስ ምንድነው ትርጉሙ? እንግዲህ ስዕላት ትርጉም አላቸው። ያለምንም ትርጉም ዝም ብሎ የሚወክለው ነገር የለም። ስለዚህ ይሄኛው ስዕል ምን አይነት ስዕል ነው? የተመጣው ምንድነው የሚለውን ትንሽ እኔ የማውቀውን ለማካፈል ፈልጋለሁ ማለት ነው። እንግዲህ የምታዩት ስዕል በግብጾች ወይም ደግሞ የግብጽ ኦርቶዶክሳውያን አማኞች ወይም ደግሞ ከኢትዮጵያ ጋር አሃት የሆኑ የኮፕቲክ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ማለት ነው። በእነሱ የመገለጧ ስዕል እየተባለ ነው የሚጠራው። ስዕሉም የመጣው በቀጥታ ከነሱ ነው። የመገለጧ ስዕል ምን ማለት ነው? እመቤታችን ቅድስት ድንግል ማርያም በ1968 ዓመተ ምህረት በዘይቱን ማርያም ቤተክርስቲያን በዶሙ ላይ ወይም ደግሞ ከላይ ዶሙ ላይ ባረፈ መስቀል ላይ ተገልጻ ለእስላሙም ለክርስቲያኑም ለአማኙም ለኢአማኙም ለሁሉም ተገልጣ ታይታቸው የነበረው በዚህ መልክ ስለነበረ ግብጾች ወይም ደግሞ የግብጽ ኮፕቲክ ኦርቶዶክስ አማኞች ይህንን ስዕል በቀጥታ በስዕል በማስቀመጥ የመገለጧ ስዕል እያሉ ይጠሩታል። እኛም ከዛ ነው የወሰድነው እና ብዙ ጊዜ አንዳንድ ታላላቆች ሳይቀር ይህንን ስዕል የኪዳነ ምሕረት ስዕል እያሉ ሲጠሩትና እንደ ማስታወቂያም ሲጠቀሙበት ስለማይ ትንሽ ከትርጉሙ ጋር የማይገናኝ ስለሆነ ይሄ መስተካከል ቢኖርበት፣ ይሄን ደግሞ የምናስተካክለው በማወቅ ስለሆነ ማለት ነው። አንዱ ያወቀውን ለሌላው ሼር ሲያደርግ በዚሁ እያወቅን እንሄዳለንና የመገለጧ ስዕል በቪዲዮ እንደምታዩት ይኸው በ1968 በጻድቁ በቅዱሱ ፓትርያርክ አባ ቄርሎስ ስድስተኛ ዘመን እመቤታችን ድንግል ማርያም
በግብጽ ኦርቶዶክስ ቤተክርስቲያን በምትገኘው ዘይቱን ላይ በዚህ መልክ ነበር ተገልጣ የታየቻቸው። ስለዚህ ይህ ስዕል በጣም ታምረኛ ስዕል ነው። ከዛ በኋላም ስዕሏ ዘይት እያፈሰሰ ወይም ቅባ ቅዱስ እያፈሰሰ ብዙዎች ከበሽታቸው ተፈውሰዋል። እንዳጋጣሚ ሆኖ ይህንን ስዕል በጣም ነው የምወደው። በጣም 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 ከመወዳቸው የእመቤታችን ስዕላት አንዱ ይሄ ነው እና ከዚህ ስዕል ላይ ከሚፈሰው ዘይት ለማግኘት ማን ግብጽ ወስዶ በጣለኝ እያልኩ ሁሉ መኝ ነበርና እንግዲህ እግዚአብሔር የተመኙትን አጥብቆ የተመኙትን ይሰጣልና በሆነ አጋጣሚ ለጥቂት ጊዜያትም ቢሆን ከአንድ ሰው ጋር ተዋወቅኩኝ። ከዛ ግብጽ ሄዶ ኖሯል ለካ። ከዛ በኋላ ምኞቴ ግብጽ መሄዱን ሳላቅ ነበርና ምኞቴን ለጓደኞቹ ተናገርኩ። ከዛ በኋላ ድንገት የሆነ ቀን ይሄ ስዕሏ ዘይት የሚፈስበት ስዕል በኮፒ ወይም ደግሞ ፎቶ ተነስቶ ፕሪንት ተደርጎ ደረሰኝ ማለት ነው። ከዛም ከሚፈሰው ዘይትም ደርሶኛል። በጣም የሚገርም ሽታ ነው ያለው። በቃ ልብን የሚመስጥ ሽታ፣ ደስ የሚል ሽታ ነው ያለው። እግዚአብሔር ይመስገንና ይህ ስዕል በ1968 ከመገለጧ ጋር ተያይዞ በዚህ መልክ ተገልጣ ስለነበር የመገለጧ ስዕል እያሉ ይጠሩታል። ያ ስዕልን ዘይት ቅባ ቅዱስ በማፍሰስ ብዙ በረከቶችን ለብዙ ሰዎች ደግሞ ለበሽታቸው ፈውስ በመሆን እስካሁን ይገኛል ማለት ነው። እንግዲህ የኪዳነ ምሕረት ስዕል የትኛው ነው ስንል ይሄው የምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ይዞ እንግዲህ አክሊል ሲያደርጉላት ይታያል። ጌታችን በቀኝ በኩል እግዚአብሔር አብ ደግሞ በግራ በኩል እንዲሁም መንፈስ ቅዱስ በርግብ አምሳል ከላይ ሆኖ እንግዲህ ቃል ኪዳን ሲሰጧት የሚያሳየው ስዕል እንግዲህ ትርጉም ያለው የኪዳነ ምሕረት ስዕል ይሄኛው ነው ማለት ነው። እንግዲህ በማወቅም ሆነ ባለማወቅ ኪዳነ ምሕረት ስዕሏን ይህን ስዕል ወይም ደግሞ የመገለጧን ስዕል የምናደርግ ትርጉሙን ብናውቀው የተሻለ ደግሞ በእውቀት የምንመላለስበትን የሃይማኖት ተግባራትን የምናከናውንበትን መንገድ እናገኛለን ማለት ነው። ሌላው በቀጣይም ደግሞ አንዳንድ የማነሳቸው ጉዳዮች አሉ ከዚሁ ጋር በተያያዘ ማለት ነው። የቅድስት አርሴማ ጋር ከቅድስት አርሴማ ስዕል ጋር በተያያዘም እንደዚህ አይነት ችግሮችን አያለው። በቀጣይ ደግሞ እነዚህን ለማየት እንሞክራለን። እግዚአብሔር ይስጥልኝ። ሰብስክራይብ፣ ሼር አድርጉ።